መጸለይ ማለት እኮ ያቅም የለኝም እግዚአብሔር ወይ ድረስልኝ ማለት ሬሳ ያለ ማለት እኮ ሰይጣን አንቆ ሊገለኝ ነው ማለት ነው። እብድ የተባለ ማለት ነው ሰይጣንና የሰይጣን ሰዎች ወደኛ ጆሮ የሚወረውሯቸው ቃላት ነው። አባቶች እጅ አይሰሙ ይሉታል። የማን አባቱ ነው ብለው አውቀው ያስፈራራሉ። ይሄን የሚያደርጉበት ምክንያት ተጭኖ የመጣውን ሰይጣን ለማስደንገጥ በእኛ ምክንያት መከራ የሚመጣው ሁሉን ለየው ሁሉን ልስማው በማለታችን ምክንያት በገዳም የነበረ ትልቅ ባይታዊ ነበርና ደቀ መዝሙር አለው። ደቀ መዝሙሩ ጸሎት አይወድም። ልጄ ባክህ ጸሎት አታቋርጥ፣ ጸሎትህን ካቋረጥ አጋንንት ሕዋሳትህን ለኃጢአት አሳልፈው ይሰጡሃል እያለ ይነግረዋል። እምቢ ብሎ ዘመኑን ጨረሰ። መሃል ላይ አቋርጦ ተቀሰፈና ሞተ። ተቀስፎ ሙቶ ይሄ ሰው ደቀ መዝሙር የት ደርሶ ቢሆን እያለ ወደ እግዚአብሔር ያመለክታል። ወደ እግዚአብሔር ሲያመለክት የጻድቃንን መኖሪያ ሁሉ ሲያሳየው ኖረና የሚገርመው ይሄኛው መነኩሴ ነው ደቀ መዝሙሩ። ከኃጥአን መኖሪያ ሲደርስ ደቀ መዝሙሩ እስከ አንገቱ ድረስ እሳት ወርሶ ታየ። ልጄ ከዚህ ትድናለህ ብዬ አልነበረም ወይ ጸሎት አታቋርጥ ያልኩህ? ምን ብሎ እንደመለስ ታውቃላችሁ? አባቴ በእኔ ይደንቃል፣ እኔ የቆምኩት ከጳጳሱ ላይ ነው ብሎ ተናገረ። ካልጸለዩ ጳጳስነት እንኳን አያድንም ማለት ነው። ካልጸለዩ ካልተጉበት የለም። ልብስ ስፌት ቤት አሁን ስትሄዱ የመነኮሳትና የጳጳሳት ልብስ የሚሰፋባቸው ቦታዎች አሉ። ቆባቸውን ገጭ አድርገው አሻንጉሊቶቹ ማለት ነው ካባ አድርገው እንደዚህ አድርገው ምናምን ስታዩ እንደው ብር የሌላችሁ ሁሉ አሰፉ ነው የሚሏቸው መነኩሴ መስሎ ምናምን። አሁንማ እንደው መስቀል ሁሉ እያደረጉባቸው ነው። ገብቷችኋል አይደል? የተረፈውን እናንተ አመስጥሩት። የልብስ ጽድቅ የለም ብዬ ነው። ካልጸለየ አንድ ሰው አሻንጉሊት ነው፣ በቃ ነፍስ የለው እንዴ። የነፍስ አለቃዋ እኮ እግዚአብሔር ነው። አለቃዋን እግዚአብሔርን መላኬ ሕይወትን እኮ ነው የምንለው። ክርስቶስ እኮ የሕይወታችን ገዥ ነው፣ የሕይወታችን ራስ፣ የሕይወታችን አለቃ መሪያችን ነው። እሱ ያልፈቀዳት ውሎ እንዴት ብላ ትዋላለች? እሱን ሳናስፈቅድ እንዴት ያለ ሌሊት ይታደራል? ስለ እግዚአብሔርን አስፈቅደን መኖር አለም። የሰው ጎዳናው ከእግዚአብሔር ከተነሳ ይቀናለታል ብሏል ቅዱስ ዳዊት። በጸሎት ከእግዚአብሔር ተነስተ ከሄድክ ይከናወንልሃል። ከራስህ ተነስተ ከሄድክ በራስህ ትጠፋለህ። ስለዚህ ከእግዚአብሔር የተጀመረ ነገር ከእግዚአብሔር ያደርሳል። ጸሎት ልብን ይጠብቃል። አሁን እግዚአብሔር ካስቻለን እግዚአብሔር ቢረዳን ጸሎት ላለማቋረጥ ለራሳችን ቃል ብንገባ ጥሩ። አቅም ያለው ሰው ሽፍታ ቢጠልበት ሽፍታው ጋር ጉሮሮ ለጉሮሮ ይገጥማል። አቅም የሌለው ሰው ምን ያደርጋል? ሽፍታ ቢይዘው ይጮሃል በሉ እንጂ እና አቅም ከሌለ ጩህ ነው። መጸለይ ማለት እኮ አቅም የለኝም እግዚአብሔር ወይ ድረስልኝ ማለት ነው። ሬሳ ያለ ማለት እኮ ነው። ሰይጣን አንቆ ሊገለኝ ነው ማለት ነው። ጸሎት ማለት እኮ ጩኸት እኮ ነው። ወደ አንተ ጩህ የለመንኩትን ዳዊቱ ልመናዬን ስማኝ። ጩኸት ያለው ዳዊት ጸሎቱን ለዚህ ነው። አቅም የለኝም አለመጸለይ ትዕቢት ነው። እኔ ለራሴ በቃሁት ነቃሁት ማለት ራሴን አሳድረዋለሁ እግዚአብሔር ሆይ አታስፈልገኝም እንደማለት። መጮህ ደግሞ አቅም የለኝም እግዚአብሔር ሆይ አንተ መክትልኝ ነው። ለሚሰድቡኝ ለሚገዳደሩኝ ሰዎች እኔ መመለስ አይቻለኝምና አንተ መልስላቸው ነው ያደረገ ሰው እግዚአብሔር በጸሎት ይጠብቀዋል። ጸሎት ልብን ይጠብቃል። ልባችን የሚጠብቅልን በርን መዝጋት ነው። በርን መዝጋት ማለት ምን ማለት? ሕዝቤ ሆይ ወደ ቤትህ ምን በል ይላል? ቤት ያለውንም ልብ ነው። ደጅህንም ዝጋ ይላል። ወደ ቤትህ ግባ። አንተ ግን ስትጸልይ ቤትህን ወደ ቤትህ ገብተህ ደጅን ዘግተህ ጸልይ ብሏል ጌታ ማቴዎስ 6 ላይ ሲናገር። ይሄ ምን ማለት ነው? ወደ ቤትህ ግባ ማለት ወደ ልብህ ግባ ነው። ሕዋሳትህን ሰብስባቸው። ደጅን መዝጋት ማለት የማይረቡ ወሬዎች ወደኛ እንዳይገቡብን ማድረግ ነው። ልብን የሚያረክሱ ነገሮችን ከመስማት መጠንቀቅ። በጆሮ የሚገባው ልብን ያረክሰዋል። ልብን እንዳያረክሰው ዓይንን ጆሮን መጠበቅ። የሚያረክስ ነገር ከመስማት መጠበቅ ነገር በዚህ ውስጥ ከገባ ግን ከዛ ልባችን ይጠብቃል። አባቶች ይሄን በሁለት መንገድ መስለው አስተምረውታል። አንደኛው በእሳት፣ ሁለተኛ እብድ በወረወረው ድንጋይ መስለው ያስተምራሉ የበረሃ አባቶች ሲያስተምሩ። አንድ እብድ ወደ ቤት ይወረውራል፣ ድንጋይ ይወረውራል። ወደ ቤት በበሩ ድንጋይ እየወረወረ ድንጋዩ ይከመች። ዝም ብለህ ብታየው ምን ይሆናል ይላል። በውጭ ቆመ ዝም ብለህ አንድ ቀን ሲወረውርበት ዋለ፣ ሁለተኛ ቀን ሲወረውርበት ዋለ፣ ሶስተኛ ቀን ሲወረውርበት ዋለ፣ አራተኛ ቀን ሲወረውርበት ዋለ። አንድ ቀን ወረወረበትና ግማሹን ሞላው፣ በግማሹ ገብተተኛ። ሁለተኛ ቀን ወረወረበት፣ ጥቂት ጠባብ አግኝተተኛ። ሶስተኛ ቀን ወረወረበት፣ ሞላ። መጨረሻ ላይ እብዱ ከቤትህ ምን ያደርጋል? ያስወጣሃል በሉ እንጂ ያስወጣ። እብድ የተባለ ማለት ነው ሰይጣንና የሰይጣን ሰዎች ወደኛ ጆሮ የሚወረውሯቸው ቃላት ናቸው። እነዚያን ዝም ብለህ ወደ ጆሮ ሲገቡ ዝም ብለህ የምታዳምጥ ከሆነ ከልብህ ተወጣለህ። ኦሪት ዘጸአት ምዕራፍ 34 ላይ ያለች የያዕቆብ ልጅ ናት እና እሷ ሳይቸግራት ብድግ አለችና ብድግ ብላ ከሰፈር ወጣችና ወጣ አለችና በሴኬም ያሉ ሰዎች በሙሉ አገኟት። ከወጣቶች ጋር ተሰብስቦ አንድ ወጣት ጠለፈና አስነወራት፣ ክብሯን አጣች። በዚህ ምክንያት ደግሞ ወንድሞቿ ሄደው ሕዝብ አጠፉ፣ ገደሉ። ይቺ ዲና የምትባለው ነፍስ ከልቧ ወጣ የምትኮበልልናት ማየትን በቃ የምትቅበዘበዝ ሁሉን ማየት ደስ የሚያሰኛል፣ ሁሉን መስማት ሁሉን መነካካት ደስ የሚያሰኛል፣ ከሁሉም የምትወጥ ከሁሉም የምትደርስ እቺ ነፍስና ዲና ራሷም
ነውር ውስጥ ገባች፣ ክብሯን አጣች፣ ወንድሞቿም ነፍስ ገደሉ። በዚህ ምክንያት አባቷ ያዕቆብ ድንኳን ነቅሎ ተሰደደ። በእኛ ምክንያት መከራ የሚመጣው ሁሉን ለየው ሁሉን ልስማው በማለታችን ምክንያት ነው። እንሞክረው ተብሎ የተጀመረ ነገር ነው መከራ ሆኖ ከሰዎች ልብ አልወጣ ያለው እንደ ቀላል የተጀመረ ነገር። ስለዚህ ሁሉን ከማየትና ሁሉን ከመስማት መቆጠብ፣ የማይረባንን ነገር ሁሉ ትምህርት ቤታችን አይደለም፣ ሁሉ መምህራችን አይደለም። መውጣት አለብን። ከዚያ ከማይረባን መስማት፣ የማይረባንን ከማዳመጥ መውጣት አለብን። በንቃት መከታተል፣ እሱን መከታተል ይባላል ንቁነት ወይም ትጋት። ትጋት ማለት እሱ ነው። እያንዳንዷን ነገር በንቃት መከታተል ሰይጣን ወይ ወደ ነበርንበት ኃጢአት ለመመለስ ወይም የያዝነውን ጥሩ ጎዳና ለማቋረጥ የሚደረድራቸውን ትንንሽ እንቅፋቶች ሳይቀር በትኩረት መከታተል ማለት ነው። ፎገራ አንድ አባት ነበሩ፣ አባ ናሁሰናይ ታውቋቸዋላችሁ አይደል? እና አንድ ጊዜ ይምከሩና አልናቸው፣ ሰይጣን ይምከርህ። አውቀው ነው እንደዚህ የሚሉት እኮ። አሁን ለሰው ሞኝ ነው የሚመስሉት፣ በፍጹም እንደዚህ አይደለም። አውቀው ነው እንደዚህ የሚሉት። ልምክ ይምከሩኝ ምናምን እያለ ሰው እየመጣ እንዳያቦዝናቸው ነው። እና ያችን ትጋታቸውን እንዳይነካበት ሰይጣን ይምከርህ። አዳምና ሔዋንን የመከረ እሱ አለ፣ እሱ ይምከርህ። ግር ምንም ያደርገው እኮ አይኛማ አንሄድም ብለን 3 ቀን ዝም ብለን ተኛ ነው ክርስቶስ ሰማ። በ3ኛው ቀን የሆነች ካብ ይክባሉ። እዛች እየካቡ እንደዚህ እያሉ ወጡ። ለካ አውቀው ነው። ከዚያ በኋላ ሰላም ለኪ ደግሞ ኮቸሮ ሁሉ ሰጥተው ሰደዱን አብልተው። ግን መጀመሪያ ላይ አይሸነፉም። አባቶች እጅ አይሰጡም። ይሉታል የማን አባቱ ነው ብለው አውቀው ያስፈራራሉ። ይሄን የሚያደርጉበት ምክንያት ተጭኖ የመጣውን ሰይጣን ለማስደንገጥ ነው። በትጋት ነፍሳቸውን መከታተል ይፈልጋሉ። እግዚአብሔርን የሚፈራ ሰው መጨረሻው ምን ይላል? ያምራል። ሰይጣን መቼ እንደሚጥልህ አታውቅም። ሰይጣን ዝም ሲልህ ስልት እየቀየረ ነው እንጂ ትቶ እንዳይመስልህ የሚባለው ነው። ከነቀፋ መጠንቀቅ ነው። ከነቀፋ ነው ልብን የሚያባክነው አንዱ ማለት ነው። ነቀፋ ማለት ሰውን በውስጥ መተቸት ማለት ነው። በልብ ክርስቶስ ሰው ከሆነበት ጊዜ ጀምሮ ክርስቶስ እስከሚመጣ ቀን ድረስ ያለችው ቀን የሰው ኃጢአት የሚሰወርበት ጊዜ ነው። የሆሳዕና ዕለት ጌታ በአህያ ተጭኖ የሄደበት ምክንያት ይሄ ነው። አህያ ማን ነው? እኛ ነን አይደል እንዴ? አህያ እኛ አይደለንም? አህያ የተናቀች እንስሳ አይደለች? የማትበላ ማለት ነው። ታዲያ ምንድን ነው አህያ? እኛ ከሆነ ምን ማለት ነው? የእኛን ውርደታችንን እሰውርላችኋለሁ ነው። የምሰውር ነው። ከባቴ አበሳ ነኝ፣ ኃጢአትን የምሰውር አምላክ ነኝ። ክርስቶስ የሰወረውን ኃጢአት አንተ የምትገልጥ ምንድነህ ነው? እንዲኖር አይደል? ደሞስ በምን ታውቃለህ? አናውቅም እኮ። እውነቴን ነው የምነግራቸው። አረጋዊ መንፈሳዊ ምን ይላል? የሰውን ጠባይ ማወቅ ከፈለክ መምህራንን ጠይቅ፣ መጻሕፍትን መርምር ይላል። መምህራንና መጻሕፍት የሰውን ልብ መርምር ይላሉ። እንዲህ ብሎ መመርመር እንዳይገባህ ይነግሩሃል። የሰውን ልብ አትመርምር፣ እንዲህ ነው ብለህ የሰውን ልብ አትመርምር። ሰው ለምን እንዳጠፋ አታውቅምና ባጠፋበት ጥፋቱ አትፍረድበት። ልብህ እየነቀፍክ ግን አርምሞ ብትይ የለህም ይላል። በልብህ እየነቀፍክ አፍህ ዝም ብሎ ልብህ እያወራ ከሆነ አርምሞ የለህም ብሎ ይነገራል። አርምሞ የሚሆነው ልብ ሲያርፍ ነው እና በልብ አለመንቀፍ። ሌላው ቀርቶ ፊልክስዩስ እንደምናገረው እንኳን ለግሉ ለገዳሙ ስርዓት ብሎ እንኳን በልቡ የሚነቅፍ መነኩሴ አርምሞ ይፈርሳል ይላል። አይ ተሰብስበው እነዚህ አውደልዳይ ገብቶ ገዳሙን አበላሸው ብሎ እንኳን በልቡ ቢነቅፍ ለስርዓት እንኳን በልቡ ተቆርቁሮ በልቡ ከነቀፈ አርምሞ ይፈርሳል። ስለዚህ ልብን በልብ ነቀፋን ማስቀመጥ፣ በልብ መተቸት፣ ሰዎችን በልብ ማነወር ወይ ገልጦ መንገር ነው። ይሄ ከፍቶብሃል። የፈለገ ትልቅ ሰው ይሆን አባቴ ይሄ ከፍቶብዎታል፣ እናቴ ይሄ ከፍቶብዎታል ብሎ መንገር ነው እንጂ በልብ መንቀፍ የምንሰራውን ስራ ሁሉ የተቀመመውን ሽቱ የሞቱ ዝንቦች ምን ይሉታል ነው የሚለው ሰሎሞን፣ ያበላሹታል፣ ያገሙታል። ጥቂት ዝንቦች አንድ ጋን ሽቱ ቢሆን 10 ዝንብ ከሞተበት ይበላሻል። ነቃፊ መሆን የሰይጣን ነው። ስለዚህ በልባችሁ አትንቀፉ።